አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፍጡም ኪሮች ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ ደግሞ በጣም ቆንጆና አሪፍ የሆነ ብሎዛ ያው ትናንትና አጭር ቪዲዮ ለቅቄ ነበረ። በዛ አሰራር እመጣለሁ ብዬ ዛሬ አሰራሩን ይዤላችሁ መጥቻለሁኝ። በጣም ተወዱታላችሁ። ለብርድ ይህን የተሰራሁት ያይ ላርጅ ሳይዝ ነው። በጣም ትልቅ ነው ማለት ነው። አያችሁት? ላርጅ ነው። እስቲ አሰራሩን ተከታተሉኝ እስከ መጨረሻው። በጣም ቀላል አሰራር ነው። ወደ አሰራሩ ስራውን ለመጀመር እኛ የምንፈልገው የክር አይነት እኔ በዚህ ነው የምሰራው። እንደዚሁም ክሮሼት 1.3 3 ሚሊ ሜትር እኔ የምጠቀመው 2 ሚሊ ሜትር ነው ማለት ነው። 2 ሚሊ ሜትር እዚህ ጋር ስራውን ለመስራት እናንተ በብዙ አይነት ነገር መስራት ይቻላል ማለት ነው። እዚህ ጋር እንደዚህ ማለት ነው። በዚህ ጋር ከዚህ ጋር ጀምራችሁ እዚህ ጋር ማለት ነው። እዚህ ጋር ይሄ ከላይ ያለውን ማለት ነው። ከዛ ይሄ ለምሳሌ ይሄ እንደዚህ ማለት ነው። እንደዚህ ከዚህ እስከዚህ ተቆጥሮና እጅጌውን እናንተ እንደሚበቃችሁ ማለት ነው። ከዚህ እስከዚህ አጠቃላይ ከዚህ እስከዚህ ለምሳሌ ለዚህ ለእጃችን ለእጅጌ የሚሆነውን 10 ብናረገው 10 ሰንሰር ማለት ነው። ከዛ እንደዚህ ወደዚህ ደግሞ 15 ወይንም እንደሳይዙ 24 35 እናንተ ያው ስሞል ላርጅ አድርጋችሁ መስራት ትችላላችሁ። እኔ በሌላ አይነት ነው ማሳያችሁ። በጣም አሪፍ እና ቀላል በሆነ ነገር ነው የማሳያችሁ። ይሄንን ይሄ ያለኝ ከዚህ እስከዚህ ሳይዝ ከዚህ እስከዚህ ያለውን ተቆጥሩና እንደዚህ ይሄንን እኔ ይሄንን እንትን ነው የሰራሁት። እንደዚህ ዝም ብዬ ነው የሰራሁት ማለት ነው። ግን በሌላ አይነት ነገር ማለት ነው እየሰራሁ እንደዚህ ካደረግን በኋላ እንደዚህ ታደርጉና ይሄ እንደዚህ ወደ ላይ ሳብ አድርጋችሁ እንደዚህ ሰንሰል እሰራለሁ። 1 2 3 4 5 6 7 8 9 10 እናንተ ይበቃችሁ ያለ እኔ የማሳያችሁ በትንሹ ሳይዝ ነው። 15 ሰንሰል ነው የሰራሁት። እናንተ እንዳልኳችሁ በትልቁ መስራት ትችላላችሁ። ዋናው ዲዛይኑን ማወቅ ነው። ይሄ ሳይዙ ማስረዘምም ማሳጠርም ይቻላል ማለት ነው። እንደዚህ ከሰራው በኋላ ከዚህ ጋር እንደምታዩት ከዚህ ጋር እስከዚህ ጋር በሴንቲሜትር እንትን እላለሁኝ ማለት ነው። ለካዋለሁኝ የትን ያህል እንደሚበቃኝ ሳይዙ። እንደዚህ ካደረኩኝ በኋላ ይሄንን ለመስራት እዚህ ጋር 2 ሰንሰል እዚህ መጀመሪያው ላይ እንደዚህ ካረግን በኋላ በእያንዳንዱ ላይ አንዳንዴ እንደዚህ 2 ሰንሰል ከሰራው በኋላ በእያንዳንዱ ላይ በአንዳንድ ነጠላ ክሮሼት እንሰራለን ማለት ነው። እንደዚህ እያደረግን በዚህ በእያንዳንዷ ላይ አንዳንድ ነጠላ ክሮሼት መብራት የለም አንዳንድ ነጠላ ክሮሼት 15 ሰንሰል ሰራን 15 ሰንሰል ሰራንበት ላይ 15 ተላይ ነጠላ ኪሮሼት እንሰራለን ማለት ነው።
ስለዚህ በእያንዳንዷ ላይ አንዳንድ ነጠላ ኪሮሽት እዚህ እየሰራን እዚህ ጋር ድረሰን እንገናኝ። ይሄው እንደምታዩት እዚህ ጋር አንዳንድ ነጠላ ኪሮሽት ሰርቻለሁ ማለት ነው። እዚህ ጋር ሁለት ሰንሰል ከሰራን በኋላ ያው እንዳልኳችሁ ሳይዙ እንደዚህ ነው ወደ ላይ እንትን የሚለው እንደዚህ ነው የሚያድገው ማለት ነው። ያው በትልቁ ሳይዝ ሲሆን እንደዚህ አድርገን ወደ ላይ እንደዚህ እንትን የሚለው እንደዚህ ነው እንትን የሚያድገው ወደ ላይ። ከዛ በኋላ ነው የምንገጣጥመው ማለት ነው። ሁለት ሰንሰል ከሰራን በኋላ እዚህ ተመሳሳይ ቦታ ላይ አሁንም ነጠላ ኪሮሽት በእያንዳንዱ ላይ አሁንም እንደዚሁ አንዳንድ ነጠላ ኪሮሽት በእያንዳንዱ ላይ አንዳንድ ነጠላ ኪሮሽት። በጣም ቀላል አሰራር ነው። በጣም አንዳንድ ነጠላ ኪሮሽት የትን እየሰራን ነው። ይሄን ይሄ መካከል ላይ ያለው ያስታውቃቸው ደግሞ ማለት ነው። ካሜራው ብዙም ጥራት የለውም። ችግራችን ላይ ለመስራት በጣም ነው የሚያስቸግረው። አረብ ቤት ነው እንደዚህ አይነት ነገር መስራት። ይሄን ለመስራት ጊዜ ይጠይቃል። እንደዚህ ቪዲዮ ስትቀርጹ ብዙ ሰዓት ነው የሚፈጀው። በነገራችን ላይ በጣም አስቸጋሪ ነው። ብዙ ነገር መስራት ፈልግ ነበር ግን እንዴት እንደዚህ እያደረግን አሁንም እንደዚህ እየሰራን ዙር ሞልታ እንገናኝለት ሰዓታችን ማለት ነው። ይሄው እዚህ ጋር እንደምታዩት ዙር ሞልቻለሁኝ። አሁንም እዚህ ጋር ሁለት ሰንሰል ወደ ላይ ሰራና እንትናችን እናዞራለን ማለት ነው። እንደዚህ ካዞርን በኋላ እንዴት ነው የምንሰራው? እንደዚህ ማለት ነው። በእያንዳንዷ ላይ እንዴት ነጠላ ጥልፍ ነው የምናደርገው። እንደዚህ አንዳንድ በሰራንበት ላይ ጥልፍ እንደዚህ እያደረግን እዚህ ጋር ዙር ሞልታ እንገናኝ። ይሄ ማለት ነው ያው እዚህ ጋር ነው ያለነው። እዚህ ጋር ያው እንዳልኳችሁ ሲያልቅ ነው ዲዛይን የሚለየው። እንደዚህ እንትን አይልም። ይሄው እንደምታዩት እዚህ ጋር ዙር መሙሊያው ላይ ደርሻለሁ። እንደዚህ በእያንዳንዷ ላይ እዚህ ጋር ሁለት ሰንሰል ሰራንበት ላይ ማለት ነው። እንደዚህ ሁለት ሰንሰል አሁንም ወደ ላይ እንደዚህ ካደረግን በኋላ እናዞረዋለን ማለት ነው። አሁን የት ጋር ደረስን? እዚህ ጋር ነው ያለነው ብያችኋለሁ። እዚህ ጋር ሁለት ሶስት ሰንሰል ከሰራን በኋላ እዚህ ጋር አንድ ሁለት ሶስት አራት አምስት ሰንሰል እንሰራና እቺን አንዷን እናልፍና እዚህ የሚቀጥለው ላይ እቺን አንዘልና የሚቀጥለው ላይ እንደዚህ ማለት ነው። እንደዚህ አሁንም እዚህ ጋር እዚህ ክሮሸናችን ላይ አናወጣም። እንደዚህ ሶስቱንም በአንድ ላይ ከዛ ሶስት ከሆነ በኋላ እንደዚህ ወደ ላይ ይሄው አሁን ይጋነን ይሄንን ማለት ነው። ይሄንን አሁንም አንድ ሁለት ሶስት አራት አምስት ሰንሰል ከሰራን በኋላ እችን እንዘልና እችን የሚቀጥለው ላይ እንደዚህ አንድ አሁንም እዚህ ጋር የሚቀጥለው ላይ ከሶስተኛው ላይ ይሄ ስንት ቀረን? አንድ ሁለት ሶስት ክሮሼታችን ላይ ሶስት አለ። ሁሉንም እንደዚህ እናደርግና አሁንም አምስት ሰንሰል ከሰራን በኋላ ይችን እንዘልና የሚቀጥለው ላይ ይሄ እንደዚህ አሁንም እዚህ ጋር አሁንም እንደዚህ እየሰራ ዙር ሞልታ እንገናኝ ማለት ነው። ይሄው ዙር መሙሊያው ላይ ደርሰናል። እዚህ ጋር አንድ እዚህ መጨረሻ ላይ እዚህ ጋር እንደዚህ መጨረሻ ላይ ሁለት ነው የሚሆነው። አያችሁት? እዚህ ጋር ሁለት ነው፣ እዚህም ጋር ሁለት ነው የሚሆነው ማለት ነው። እዚህ ከሰራን በኋላ አንድ ሁለት ሶስት አራት ሰንሰል
4 ሰንሰል ከሰራን በኋላ እዚህ ጋር እዚህ ጋር መጀመሪያው ላይ እንደዚህ እንጠልፋለን። እዚህ ጋር ከዛ 1 2 3 ሰንሰል እዚህ ጋር አሁንም 1 2 3 ሰንሰል እዚህ ጋር 1 2 3 ያንም እዚህ ጋር መካከል ላይ ማለት ነው። 1 2 3 እዚህ ጋር 1 2 3 ሰንሰል እዚህ ጋር 1 2 3 እዚህ ጋር እዚህ 3 ሰንሰል ሰራንባት ላይ እዚህ ሁለተኛዋ ላይ ማለት ነው። እዚህ አንደኛዋ ጋር ሳይሆን እዚህ ጋር ሁለተኛዋ ጋር እንደዚህ እንጠልፍና ይሄ እንደዚህ እያለ ነው የሚያድገው ማለት ነው። ከዛ 1 2 3 ሰንሰል እንዳልኳችሁ ሳይዙ ቢያንስም እንትንም ቢልም እዚህ ጋር 3 ሰንሰል ሰራንበት ላይ እዚህ መካከል ላይ ማለት ነው። መካከል ላይ እስከ ተመሳሳይ ቦታ ላይ 3 ነጠላ ኪሮሼት ይሰራል። አንድ አሁንም እዚህ ጋር ተመሳሳይ ቦታ ላይ 2 እዚህ ጋር 3 እዚህኛው ጋር 3 ይሆናል ማለት ነው። ከዛ አንድ ሰንሰል እዚህ ጋር መካከል ላይ ተመሳሳይ ቦታ ላይ 3 ይጋናል ማለት ነው። እዚህ ጋር ይሄንን ሰርተናል። ይሄንኛው ተመሳሳይ ቦታ ላይ 3 ዳብል ክሮሼት 1 2 3 1 ሰንሰል አሁንም እዚህ ጋር ተመሳሳይ ቦታ ላይ 3 ዳብል ክሮሼት በቀጭን ክር ብትሰሩት አሪፍ ነው። ወፍራም ክር ነው ለእናንተ ለማሳየት ነው እንጂ በዚህ ምንም ነገር መስራት አልችልም ማለት ነው። የዚህ ሀገር ክር በጣም አስቸጋሪ ክር ነው። በጣም ወፍራም ነው። አንድ ሰንሰል አሁንም እዚህ ጋር መካከል ላይ 3 ዳብል ክሮሼት እየሰራ እዚህ ጋር እንገናኝ ማለት ነው። ይሄው እዚህ ጋር ዙር መሙሊያው ላይ ደርሰናል። አንድ ሰንሰል ከሰራን በኋላ እዚህ ሁለተኛው ላይ ሰንሰል ላይ እንደዚህ አድርገን እንሰራለን ማለት ነው። አያችሁት? ይኸው ዲዛይኑ ያው እንዳልኳችሁ በኋላ ሲያያዝ ነው እንትን ዲዛይን የሚወጣው። አሁን ገና ነው እንደዚህ ይሄው ይሄንን ማለት ነው። እንደዚህ እናንተ ሳይዙን በረጅሙ ከሰራችሁት ትክክል ብሎ ነው እንትን የሚለው። አሁን እዚህ ጋር በቃ አሁን ካሁን በኋላ ሪፒቲንግ ማደጋገም ነው፣ ምንም ልዩነት የለውም። የዚህን እዚህ ጋር መስራት እዚህ ጋር 2 ሰንሰል ከሰራን በኋላ እንደዚህ እያደረጋችሁ እንደዚህ ስለን ይሄንኛው እንደዚህ አድርጋችሁ እንደዚህ እያለ እየሰፋ ሲሄድ ደግሞ ሌላ እንደዚህ ሁለተኛ ስትሰሩ ከዛ በኋላ ታገጣጥሙታላችሁ ማለት ነው። እየሰራ ነው። ሰንሰል ከሰራን በኋላ አሁን ይትጋነን ማለት ነው። ይሄን ሰርተናል። አሁን እትጋነን እንደዚህ አድርገን
አሁን በእያንዳንዱ ላይ እንደዚህ በነጠላ ነው የምንገጥመው። እንደዚህ እያደረግን ይሄንኛው ሳይዝ እንዲወጣ ሌላ አይደለም። ይሄ እቹት ይሄንኛው ቅርጽ አለው የሆነ ነገር ያሳያል። ይሄ እዚህ ጋር ያለው እንጂ በነጠላ አንዳንድ እንደዚህ በእያንዳንዱ ላይ አንዳንድ ተሰራንበት አንዳንድ ነጠላ ክሮሼት እንደዚህ እያደረግን ዙር ማለት እንገናኝ ማለት ነው። አያችሁት? ይሄ ማለት ነው ወጣ ገባ ምናምን ያለው ይሄንኛው ማለት ነው። ይሄ ከታች እንደምታዩት እንደዚህ ለምሳሌ ከእንትናችን በኩል ሆነ እንደዚህ ሁለት ሰንሰል ከሰራን በኋላ እንደዚህ እናዞረውና አሁን ደግሞ አሁንም እዚህ ጋር ተመሳሳይ ቦታ ላይ ሁለት ድርብ ክሮሼት ከዛ አንድ ሰንሰል አሁን እዚህ ጋር በእያንዳንዱ ላይ አንዳንድ ነጠላ ክሮሼት እንደዚህ እያደረግን እዚህ ጋር አንድ መስመር አንድ እያለፍን አንዳንድ ነጠላ ክሮሼት እዚህ ጋር ይችን እናልፍና እዚህ የሚቀጥለው ላይ አንዳንድ ነጠላ ክሮሼት